You know, they say pictures and videos just don't do it justice. Well, compare this caliper, right, to this behemoth right here. Look at that. My hand just barely covers the hat of the brake rotor. This is insane. The brake rotor is 17 inches in diameter. This is massive, guys. ሌላኛው ደግሞ ፍሪክሽን ኮንታክት ሰርፌስ ብለን የምንጠራው ነው። ቃሉ እንደሚነግረን ፍሪክሽን ኮንታክት ሰርፌስ ማለት ፍሪክሽኑ የሚፈጥርበት የሰርፌስ ኤሪያ ይሆናል ማለት ነው። ብሬክ ፓድ እና ሮተር ወይም ደግሞ ብሬክ ዲስክ ብለን የምንጠራው የሚነካኩበት የሰርፌስ መጠንም እሱም ኮንሲደር ይደረጋል ማለት ነው። አሁን ኖርማል መኪኖችን ብንመለከት ካሊፐሮቻቸው ወይም ደግሞ ይሄንን የፍሬን ሸራ አቅፎ የሚይዙበት ቦዲ አነሳነስ ያሉ ሊኖር ይችላሉ። የሃይ ፐርፎርማንስ ያላቸው መኪኖች ደግሞ በጣም ትላልቅ ወይም ደግሞ በጣም ሰፋፊ የብሬክ ካሊፐሮች ሊኖራቸው ይችላል ማለት ነው። ኖርማሊ ኮንሰፕቱ ይሄ ነው። አንድ ዲስክ ላይ አፕላይ የምናደርገው የፍትጊያ መጠን ሰርፌሱ እየሰፋ በመጣ ቁጥር ብሬክ የማድረግ አቅማችን ከፍ እያለ ይመጣል ማለት ነው። ሰርፌስ ኤሪያው እነዚህ ሸራውና ዲስኩ የሚነካኩበት ቦታ ግን እየጠበበ የሚመጣ ከሆነ ፍሪክሽኑ ዝቅ እያለ ስለሚመጣ ዝቅ በሚልበት ጊዜ ደግሞ የብሬኪንግ ጉልበቱ ወይም ደግሞ የመኪናችንን ፍጥነት የመቀነስ አቅሙ አብሮ የሚወርድ ይሆናል ማለት። ስለዚህ ፍሪክሽን ኮንታክት የሚያደርጉበት ሰርፌስ ራሱ ማተር ያደርጋል ማለት ነው። ስለዚህ ፐርፌክትሊ ሰፋ ያለ ኤሪያ ብሬካችን የማይዘልን ከሆነ ብሬክ ስናደርግ እንደምንጠብቀው አክል በፍጥነት ላያቀዘቅዝልን ይችላል ኦር ደግሞ ኖርማሊ ከፍተኛ የሆነ ሙቀት ፈጥሮም ዳሜጅ ሊያደርግብን ይችላል ወይም ደግሞ ብሬክ ዲስካችን ኮምፕሊትሊ ፌድ የሚያደርግብን ይሆናል ማለት ነው። ስለዚህ ቀጣይ አራተኛው ላይ የምንመለከተው እሱ ነው የብሬክ ፌድ ብለን የምንጠራው ወይም ደግሞ ሙቀትን የመበተን አቅሙ አንዱ ይሆናል ማለት ነው። ብሬክ ሲስተማችን ላይ በምንም ታምር ከፍተኛ የሆነ ሙቀት መፈጠር የለበትም። ብሬክ ሲስተማችን ላይ የሚፈጠረው ሙቀት ኮምፕሊትሊ ወደ ኢንቫይሮንመንት በፍጥነት መወገድ መቻል አለበት ማለት ነው። ስለዚህ መኪኖች ዲዛይን ሲደረጉ ይሄንን ነገር ሜንቴን ማድረግ እንዲችሉ ተደርጎ ነው። አሁን ለምሳሌ የዲስክ ብሬክ ሲስተም ላይ ካያችሁ የዲስኩ ብሬክ መሃል ላይ ሸንተረር የሆኑ ብረቶች አሉ። እነዛ ቀዳዶች እነዛ ክፍተቶች ያስፈልጉበት ምክንያት መኪናው ሮል እያደረገኛ ብሬክን አፕላይ ስናደርግ በነዛ ፊንሶች መካከል አየር ገብቶ መቀዝቀዝ እንዲችል የሚያደርግ ነው ማለት ነው። ሞተር ሳይክሎች ላይ ለምሳሌ ሞተር ሳይክል ላይ ያሉት እነዚህ የብሬክ ዲስኮች ትናንሾች የብሬክ ዲስኮች እላያቸው ላይ ቀዳዶች አሉ። እንዲሁም ደግሞ መኪኖች ኢቭን ሳይቀሩ እላያቸው ላይ ግሩቮች ወይም ደግሞ መስመር ያላቸው አሉ። ፕላስ ደግሞ ቀዳዶች ያላቸው አሉ። እነዚህ የሆነበት ምክንያት ሙቀትን ዲስፔት ማድረግ እንዲችሉ የሚረዳቸው ነው። ውሃ ከነካው ውሃን ማስተላለፍ እንዲችሉ ነው። ስለዚህ በዝናብ ሰዓት ላይ ስንነዳ ኢፌክቲቭ የሆነ ብሬኪንግ እንዲኖረን ብሬክ ዲስኩ ላይ ውሃ እንዳይኖር እነዛ ውሃዎች ትራቨል እንዲያደርጉ የሚረዳን ይሆናል። ቀዳዶቹም በቀዳዳም ከሆነ ያለው በቀዳዶቹ በኩል እንዲያልፍ ያደርጋል። ሌላኛው ደግሞ ብሬክ ስናደርግ እንደተነጋገርነው ምን ይኖራል ጭሶችን ፎርም ሊያደርጉልህ ይችላል። በከፍተኛ ሙቀት የተነሳ የብሬክ ሸራው መብላት ማቃጠል ስለሚጀምር እነዛ ጋዞች ኤግዚት የሚያደርጉበት ቀዳዳ ከሌላቸው ብሬክን አፕላይ በመናደርግበት ጊዜ ያ ጋዙ በፍሬን ሸራውና በብሬክ ዲስኩ መካከል ልክ እንደ ሉብሪኬሽን ሲስተም በመሃል ስለሚገባ ብሬኩ ዲስኩን መያዝ አይችልም። ስለዚህ ምን ያመጣል ብሬክ ፌድን ፎርም ያደርጋል ማለት። ስለዚህ እነዚህ ሃይ ፐርፎርማንስ ያላቸው መኪኖች ላይ እሱን ለመከላከል ምን ይኖራቸዋል እነዚህ ቀዳዶች ይኖራሉ ማለት ነው። በተጨማሪ ደግሞ ሙቀትም ዲሲፔት የሚያደርገው በእነዚህ ቀዳዶች ይሆናል። ልክ ኖርማሊ ራዲያተር ውስጥ የሞቀው ውሃ ዞሮ ተመልሶ ሲገባ የሚቀዘቅዝበት ሜካኒዝም ይሄ ነው። በትናንሽ ፊንሶች መካከል ነው ያ ውሃ የሞቀ ውሃ ወደታች መውረድ የሚጀምረው። ከፊንሶቹ ደግሞ አጠገብ ደግሞ ከተመለከትን ዝግዛጎች አሉ አየር ማስተላለፊያዎች። ስለዚህ አየር የሚያልፍበትን ቦታ ለይተን ጥቅጥቅ አድርገን ለይተን በሰራን ቁጥር እያንዳንዱ የአየር ሞለኪውል ሙቀትን ይዞ የሚሄድ አቅሙ ሃይ ይሆናል። ስለዚህ ቶሎ ብሎ ሙቀትን ይወስድልናል ማለት ከኩሊንግ ሲስተሙ ላይ። ልክ እንደዛው ሁሉ የብሬክ ዲስካችን ላይ ያሉት ቀዳዶች አየር ትራቭል ባደረገ ቁጥር ምን ያደርጋል ቶሎ ክሬት የሚሆነውን ሂት እንዲወስድ አቅም እንዲኖረው የሚያስደርግልን ይሆናል ማለት ነው።
ስለዚህ እነዚህ ብሬክ ፌድ ብለን የምንጠራው ሶስት አይነቶች አሉ የመጀመሪያው ብሬክ ፓድ ፌድ ብለን የምንጠራው ነው እሱ ቅድም እንደተነጋገርነው ብሬክ በመናደርግበት ጊዜ ከፍተኛ የሆነ ሙቀት ተፈጥሮ ያ ሙቀት የፍሬን ሻራችን ላይ ያሉትን ኮምፖነንቶችን ማንደድ ማቃጠል ሲጀምር የሚፈጠረው ጋዝ ሌየር ሲፈጥርብን ብሬክ የማድረግ አቅሙን ሲያዳክምብን እሱን የብሬክ ፓድ ፌድ ብለን እንጠራዋለን ሁለተኛው ደግሞ ግሪን ፌድ ብለው ደግሞ የሚጠሩት አለ ግሪን ፌድ የምንለው አዲስ ብሬክ ፓድ ስናስገባ ወይም ደግሞ አዲስ የፍሬን ሸራ መኪናችን ላይ ስንቀይር ለተወሰኑ ሰዓታት ወይም ደግሞ ጊዜዎች ብሬክን አፕላይ ስናደርግ እነዚህ ጭሶች ቅድም ያወራናቸው ጋዞች ፎርም ይሆናሉ ይሄ ግሪንም የተባለበት ምክንያት ቶሎ መስተካከል የሚችል ይሄን አክልም የሚያሰጋን ስላልሆነ ነው ስለዚህ አዲስ ስንገዛ እነዚህ አዲሶቹ ፓዶች ላይ የሚኖሩት ኮምፖነንቶች ወይም ደግሞ ራይዝኑ መንደር ሲጀምር መቃጠል ይጀምራል ከዛ በኋላ እሱ ተቃጥሎለት እንደሄደ ወይም ደግሞ እንደባከነ መሆን ይጀምራል ተስተካክሎ ከዚህ በፊት እንደሚሰራው ሁሉ በስርዓት መስራት ይጀምራል ማለት ስለዚህ እሱን ግሪን ፌድ ብለን እንጠራዋለን ሶስተኛው የብሬክ ፍሉድ ፌድ ብለን የምንጠራው ይሄ የብሬክ ፍሉዳችን ወይም ደግሞ የፍሬን ዘይታችን ራሱ በሚሞቅበት ሰዓት የሚፈጠር ብሬክ ፌሊየር ይሆናል ማለት ነው አንዳንዶቹ የብሬክ ፍሉዶች ሞይስቸርን የመሳብ ወይም ደግሞ እርጥበትን የመሳብ አቅም አላቸው ስለዚህ ያ ሲስተም ያ የብሬክ ሲስተም እርጥበትን የሳበ ከሆነ እርጥበትን ወደ ውስጥ ያስገባ ከሆነ ያ እርጥበት በዛ ሙቀት ምን ይላል ቶሎ ወደ ጋዝነት ይቀየራል ኖርማሊ እነዚህ ፍሬን ዘይቶች ማኒፋክቸር ሲደረጉ የራሳቸው ሆነ ቦይሊንግ ቴምፕሬቸር አላቸው ቦይሊንግ ቴምፕሬቸር ማለት የሚፈሉበት የቴምፕሬቸር አማውንት ማለት ነው ስለዚህ ያ ዘይት ለመፍላት አሁን ለምሳሌ ከፍተኛ የሆነ ሙቀት ሊጠይቅ ይችላል ወይ 200 ዲግሪ ሴንቲግሬድ ድረስ ካልደረሰ በስተቀር ያ ዘይት ላይፈላ ይችላል እርጥበት ወደ ውስጥ በሚስብበት ሰዓት ግን ያንን 200 ላይ ከመድረሱ በፊት ያ እርጥበት የቦይሊንግ ፖይንት መጠኑ አነስተኛ ስለሚሆን ከዘይቱ ይልቅ ቀድሞ ይተንና ያ አትነት ጋዝን ፎርም ያደርጋል ጋዙ ፎርም አደረገ ማለት ቅድም እንደተነጋገርነው ፔዳላችንን ስንረግጠው ወረታች የመውረድ ምንም ስራ ሳይሰራ ወረታች የሚወርድበትን ሚንሶችን ክሬት ያደርጋል ያ ደግሞ ኮምፕሊትሊ መኪናችን ብሬክ ሲስተም ፌል እንዲያደርግ ያደርጋል ማለት ስለዚህ ይሄንን ደግሞ የብሬክ ፍሉድ ፌድ ብለን እንጠራዋለን ማለት ነው